በአውሮፓ ደቡብ ምዕራብ ጫፍ ላይ የምትገኘው ስፔን በታሪክ፣ በባህል፣ በተፈጥሮ ውበትና በዓለም ላይ ባሳደረችው ተጽዕኖ ከሚታወቁ የዓለም ሀገራት መካከል አንዷ ናት። ስፔን በአውሮፓ አህጉር ውስጥ በአይቤሪያ ባህረ ገብ መሬት ላይ ትገኛለች። በምዕራብ ከፖርቹጋል፣ በሰሜን ምስራቅ ከፈረንሳይና ከአንዶራ፣ በደቡብ ደግሞ ከጂብራልታር ጋር ትዋሰናለች። በምስራቅ በሜዲትራኒያን ባህር፣ በሰሜን በቢስኬይ ባህርና በምዕራብ በአትላንቲክ ውቅያኖስ የተከበበች ሀገር ናት። የስፔን የቆዳ ስፋት 505,000 ካሬ ኪሎ ሜትር ሲሆን በአውሮፓ ከትልልቅ ሀገራት አንዷ ናት። ዋና ከተማዋ ማድሪድ ሲሆን ባርሴሎና፣ ቫሌንሲያ፣ ሲቪያ፣ ማላጋ እና ቢልባኦ ከታዋቂ ከተሞቿ መካከል ይጠቀሳሉ። ዛሬ ስፔን ከ49 ሚሊዮን በላይ ህዝቦች የሚኖርባት ሀገር ናት። ኦፊሻላዊው ወይም የሀገሪቱ ይፋዊ የመግባቢያ ቋንቋ ስፓኒሽ ሲሆን በአንዳንድ ክልሎች ካታላን፣ ባስክና ጋሊሺያን ቋንቋዎችም በህግ እውቅና ተሰጥቷቸው በመግባቢያነት ያገለግላሉ። ነገር ግን ስፔንን ታላቅ የሚያደርጋት የመሬት ስፋት ወይም የህዝብ ቁጥሯ ብቻ ሳይሆን በሆነ ዘመን በዓለም ላይ ፀሐይ የማይጠልቅባት ኢምፓየር ተብላ የተጠራች ሀገር መሆኗ ነው። የዓለምን ታሪክ የለወጠው የኮሎምቦስ ጉዞ፣ የአልሃምብራ ውበት፣ የሳግራዳ ፋሚሊያ ድንቅ ስነ ህንጻ፣ የበሬ ሩጫ፣ የፍላሚንጎ ዳንስ፣ በዓለም ዙሪያ የሚነገረው የስፓኒሽ ቋንቋ ሁሉ የዚች ሀገር ቅርስ ናቸው። ታዲያ ስፔን እንዴት ከብዙ መንግስታት ወደ አንድ ሀያል ሀገር ተለወጠች? እንዴትስ በዓለም ትልቁን ኤምፓየር ገነባች? እንዴትስ ከዛ ከፍታ ለውድቀት ተዳረገች? ዛሬስ ለምን በዓለም ላይ ከሚጎበኙ ሀገራት መካከል አንዷ ሆነች? በዛሬው የዘናለም ዝግጅታችን የስፔንን የሺዎች ዓመታት ታሪክ፣ ሚስጥሮች፣ ድንቅ ቦታዎችና ብዙዎች የማያውቋቸውን አስገራሚ እውነታዎች በዝርዝር እንመለከታለን። አብራችሁን ቆዩም። ስፔንን ከዓለም ከሚለዩ ባህሎች መካከል ሁለቱ በጣም ዝነኞቹን እናንሳ። የበሬ ሩጫ ወይም በበሬ የመወጋት ስነ ስርዓትና የቲማቲም ውርወራ በዓላት ናቸው። በየዓመቱ ከዓለም ዙሪያ በመቶ ሺዎች የሚቆጠሩ ቱሪስቶች እነዚህን በዓላት ለማየት ወደ ስፔን ይጓዛሉ። በቅድሚያ ወደ ፓምፕሎና ከተማ እንጓዝ። ይህች ከተማ በየዓመቱ በሐምሌ ወር በሚከበረው የሳን ፌርሚን በዓል በዓለም ላይ ዙሪያ ትታወቅና ትደምቃለች። የበዓሉ በጣም አዝናኝ ክፍል ደግሞ ረኒንግ ኦፍ ዘ ቡልስ ወይም የበሬ ሩጫ ነው። በማለዳ ብዙ ጠንካራ በሬዎች በተዘጉ ጎዳናዎች ውስጥ ይለቀቃሉ። የተለያዩ ቀለም ያላቸው ሻርቦችን የለበሱ ተሳታፊዎች ደግሞ ከበሬዎቹ ፊት ለፊት ይቆሙና በሬዎቹ እየተንደረደሩ ሲመጡባቸው ይሮጣሉ። ይህ ሩጫ 875 ሜትር ያህል ቢሆንም በጥቂት ደቂቃዎች ውስጥ ያበቃል። ምክንያቱም በሬው ከመጣ የፈራ ይሮጣል፣ ደፋር ነኝ ያለ ከበሬው ጋር ተጋፍጦ አይሆኑ ጉዳት ሊደርስበት ይችላል። ይህ ባህል ለብዙ ዓመታት ሲከበር የቆየ ሲሆን ዛሬም የስፔን ባህላዊ ማንነት አንድ አካል ተደርጎ ይታያል። ነገር ግን አደገኛ በመሆኑ በየዓመቱ ብዙ ሰዎች ይጎዳሉ። አንዳንድ ጊዜም ሕይወት እስከ ማጣት ሊያደርስ ይችላል። በዚህ ምክንያት ይህ ባህል በእንስሳት ድህነትና በሰው ድህነት ዙሪያ ውይይት የሚነሳበት ባህልም መሆን ችሏል። ሌላኛው አስገራሚው የስፔኖች ባህል ከፓምፕሎና ወደ ቫሌንሲያ ክልል ወስዶ ቡኞል የምትባል ከተማ ያደርሰናል። ይህ በየዓመቱ ላቶማቲና የተባለው የቲማቲም ውርወራ በዓል የሚከበርበት ስፍራ ነው። ይህ ባህል በ1945 በወጣቶች መካከል ከተፈጠረ ትንሽ ግጭት በኋላ በቲማቲም እርስ በርስ መወራወራቸው ምክንያት እንደተጀመረ ይነገራል። ዛሬ ግን መልኩን ቀይሮ ከጸብ ወደ ገቢ ምንጭነት ዓለም አቀፍ ፌስቲቫል ለመሆን በቅቷል። በበዓሉ ቀን በ10 ሺህ የሚቆጠሩ ሰዎች በከተማው አደባባይ ይሰበሰባሉ። ከዚያም በመኪናዎች የተጫኑ የበሰሉ ቲማቲሞች ይመጡና የማስጀመሪያ ምልክቱ ከተሰጠ በኋላ ሁሉም ተሳታፊዎች በቲማቲም እርስ በርስ መወራወር ይጀምራሉ። በአንድ ሰዓት ውስጥ የከተማው ጎዳናዎች በቀይ ቲማቲም ጎርፍ ይሸፈናሉ። ነገር ግን በዚህ በዓል ላይ የሚጠቀሙት ቲማቲም ለገበያ የማይውል ወይም ዝቅተኛ ጥራት ያላቸውን ነው። ተሳታፊዎች ሰውን እንዳይጎዱ ቲማቲሙን በመጨፍለቅ ዝግጁ ከሆኑ በኋላ የቲማቲም ድብድቡን ይጀምራሉ። እነዚህ ሁለት በዓላት ስፔን በታሪኳ ብቻ ሳይሆን በልዩ ባህሎቿም በዓለም ላይ እንድትታወቅ አስችሏታል። ለአንዳንዶች ይህ ዓመታዊ ዝግጅት የጀግንነትና የባህል ምልክት ሲሆኑ፣
ለሌሎች ደግሞ ሊሻሻሉ የሚገቡ ኋላ ቀር ባህሎች ናቸው ይሏቸዋል። ይሁን እንጂ በየዓመቱ በሚሊዮኖች የሚቆጠሩ ሰዎች እነዚህን በዓላት ለማየትና ለመሳተፍ ወደ ስፔን ይጎርፋሉ። ስፔን በታሪክ ብቻ ሳይሆን በተፈጥሮና በሰው ሰራሽ ድንቅ ስራዎቿ ጭምር ዝነኛ ሀገር ነች። በስፔን ከሚገኙ አስደናቂ ቦታዎች መካከል ወደ ባርሴሎና ስንጓዝ የምናገኘው ሳግራዳ ፋሚሊያ የተባለው ይህ ድንቅና ግዙፍ ቤተክርስቲያን ከ1882 ጀምሮ እየተገነባ ያለ ሲሆን ከ140 ዓመታት በላይ ቢያልፍም ግንባታው ግን እስካሁን ድረስ ቀጥሏል። በታዋቂው አርክቴክት አንቶኒዮ ጋውዲ የተነደፈው ይህ ህንፃ በዓለም ላይ ካሉ በጣም ልዩ የኪነ ህንፃ ስራዎች አንዱ ነው። እስኪ ትንሽ እንመልከተው። ወደ ሌላኛው ድንቅ ቦታ እንጓዝ። ወደ ደቡባዊው ስፔን ግራናዳ ክፍለ ሀገር ያደርሰናል። በዚህ ስፍራ የሚገኘው ይህ የአልሃምብራ የሙስሊም ነገስታት ቤተመንግስት ሲሆን ውብ የድንጋይ ቅርጾቹ፣ የውሃ ፏፏቴዎቹና አስደናቂ አረንጓዴ ቦታዎቹ በየዓመቱ በሚሊዮኖች የሚቆጠሩ ጎብኚዎችን ኑ ወደኔ የሚል ነው። እነዚህ ደግሞ ድንቆቹ የካናሪ ደሴቶች ናቸው። ይህ በቴኔሪፌ ደሴት ላይ የሚገኘው ማውንት ቴይዴ 3715 ሜትር ከፍታ ያለው የእሳተ ገሞራ ተራራ ሲሆን የስፔን ከፍተኛው ጫፍም ነው። በሌሊት ደግሞ በዓለም ላይ ከምርጥ የኮከብ መመልከቻ ቦታዎች አንዱ ሲሆን በርካታ ፍቅረኛሞች በሌሊቱ ክፍለ ጊዜ ኮከብ ቆጥሬ ስገባ ቤት የሚሉበት ድንቅ ስፍራ ነው። ይሄኛው በማላጋ ግዛት የሚገኘው ካሚኔቶ ዲል ሬይ ሲሆን ከ100 ሜትር በላይ ከፍታ ባለው ገደል ጠርዝ ላይ የተሰራ የእግር መንገድ ነው። ቀደም ባለው ዘመን በዓለም አደገኛው የእግር መንገድ ተብሎ ይታወቅ ነበር። አሁን ግን የቱሪስቶች መዳረሻ የሆነ ውብ ስፍራ ነው። ወደ አልሜሪያ ቀንተናል። ብዙ ሰዎች ስፔን ሁሉ ነገሯ አረንጓዴ ነው ብለው ሊያስቡ ይችላሉ። ነገር ግን እሱን የሚያከሽፍ አንድ ድንቅ የተፈጥሮ መስህብ አለ፣ የታበርናስ በረሃ። ይህ የታበርናስ በረሃ በአውሮፓ ብቸኛው ተፈጥሯዊ በረሃ ሲሆን ብዙ የሆሊውድ ፊልሞችም እዚህ ተቀርጸዋል። ሌላው አስደናቂ የስፔን መልክዓ ምድር በላጎሜራ ደሴት ሲሆን እዚያ ያሉ ነዋሪዎች ሲልቦ ጎሜሮ በተባለ የፉጨት ቋንቋ እስከ ዛሬ ድረስ ይግባባሉ። አስቡት፣ ፉጨት መጠራሪያቸው ሳይሆን መግባቢያ ቋንቋቸው ነው። ይህ ቋንቋ በረጅም ሸለቆዎች ውስጥ መልእክትን በፍጥነት ለማስተላለፍ የተፈጠረ መግባቢያቸው ነው። ዛሬ የምናውቃት ስፔን በጥንት ዘመን ስፔን ተብላ አትጠራም ነበር። በዚህ ባህረ ገብ ምድር ላይ ብዙ ነገዶች ኑሯቸውን አድርገዋል። ከነሱም ውስጥ አይቤሪያውያን፣ ሴልቶች፣ ባስኮችና ሌሎች ብዙ ጎሳዎች ይገኙ ነበር። በባህር ዳርቻዎች ደግሞ ፌንቂናውያንና ግሪኮች የንግድ ከተሞችን መሰረቱ። እነዚህ ጎሳዎች ከሀገሪቱ ወርቅ፣ ብር፣ ብረትና ሌሎች ማዕድናትን ወደ ሌሎች ሀገሮች ይወስዱ ነበር። በዚያን ጊዜ ስፔን በአውሮፓ ካሉት ከፍተኛ የማዕድን ሀብት ያላቸው አካባቢዎች አንዷ በመሆኗ ይህ ሀብት ሀገሪቷ በታላላቅ ሀያላን መንግስታት እይታ ውስጥ እንድትገባ አደረጋት። ከክርስቶስ ልደት በፊት በ3ኛው ክፍለ ዘመን በሜዲትራኒያን ባህር ዙሪያ ሁለት ሀያላን መንግስታት ተፋጠጡ። አንዱ የሮማ መንግስት ሲሆን ሌላኛው ደግሞ ካርቴጅ ነው። ይህ ጦርነትም በታሪክ የፑኒክ ጦርነት ተብሎ ይታወቃል። በዚያ ወቅት የዛሬዋ ስፔን በካርቴጅ ቁጥጥር ስር ነበረች። በተለይ የወርቅና የብር ማዕድኖቿ ለካርቴጅ ታላቅ የገንዘብ ምንጭ ነበሩ። ታዋቂው የካርቴጅ ጀነራል ሃኒባል ወታደሮቹንና የጦር ዝሆኖቹን ከስፔን በማስነሳት የአልፕስ ተራሮችን አቋርጦ ወደ ጣሊያን ገባ። ይህ ጉዞ እስከ ዛሬ ድረስ በዓለም የጦር ታሪክ ከሚያስደንቁ ዘመቻዎች አንዱ ነው።
በመጨረሻም ሮማውያን ካርቴጅን አሸነፉና የአይቤሪያን ባህረ ገብ በቁጥጥራቸው ስር ገባ። ለ600 ዓመታት ያህል ሮማውያን ስፔንን አስተዳድሯት። በዚህ ዘመን ትላልቅ መንገዶች፣ ድልድዮች፣ የውሃ ማጓጓዣ መስመሮች፣ ቲያትር ቤቶችና ከተሞች ተገነቡ። በዛሬዋ ስፔን ከተሞች የሚገኙ አንዳንድ የሮም ህንፃዎች ከ2000 ዓመታት በላይ የሆነ እድሜን አስቆጥረው እንኳን ቆመው ይታያሉ። የላቲን ቋንቋ በዚህ ዘመን በእጅጉ ተስፋፋ። በስተመጨረሻም ዛሬ ላይ በስፋት የሚነገረው የስፓኒሽ ቋንቋ መሰረት መሆን ቻለ። ሮማውያን በርካታ ሀብት ከስፔን ይዘው ቢሄዱም በምትኩ ግን ብዙ የስልጣኔ መሰረቶችንም ትተው ሄደዋል። ነገር ግን ከብዙ ዘመናት ቆይታ በኋላ የሮማ ኢምፓየር መንኮታኮስ ሲጀምር ይህን እድል ተጠቅመው ከሰሜን አውሮፓ የመጡ ጎሳዎች ወደ ስፔን መግባት ቻሉ። አምስተኛው ክፍለ ዘመን ሲደርስ የሮማ ኢምፓየር በመበታተን ላይ ነበር። በዚህ ጊዜ ቪስጎቶ የተባሉ ጀርመናውያን ጎሳዎች ስፔንን ተቆጣጠሩ። ቶሊዶ ከተማም የመንግስታቸው ዋና ከተማ ሆነች። በመጀመሪያዎቹ ዓመታት የቪስጎቶ መንግስት ጠንካራ ነበር። ነገር ግን በጊዜ ሂደት በንጉሶች መካከል የስልጣን ግጭት፣ የውስጥ አመጽና ፖለቲካ መከፋፈል በመባባሱ ሀገሪቱን በጣም አዳክማት። ከሰሜን አፍሪካ የመጣ መጠኑ አነስተኛ የሆነ የሙስሊም ጦር ወደ ስፔን ተሻገረ። ጣሪቅ ኢብን ዛይድ በሚባል የጦር መሪ የሚዘወረው ኃይል በርካታ ወታደሮችን አስከትሎ በመርከብ ባህር ተሻግረው ወደ አንድስ ተራራ ደረሱ። ዛሬ ያ ቦታ ጅብረላትራል ተብሎ ይጠራል። ጅብረላትራል የሚለው ስምም ከአረበኛ ጀበል ጣሪቅ ወይም የጣሪቅ ተራራ የሚል ትርጉም የሚሰጥ ስም ነው። በ711 ዓመተ ምህረት የሰሜን አፍሪካዊ የሙስሊም ጦር መሪ ጣሪቅ ኢብን ዛይድ በጂብራልታር ባህር ዳርቻ ላይ እግሩን ሲያሳርፍ ማንም ሰው የአውሮፓን ታሪክ ለብዙ ዓመታት የሚቀይር ክስተት ይፈጥራል ብሎ አልገመተም ነበር። የታሪክ ጸሐፍት እንደገለጹት ከሆነ ጣሪቅ ከ7000 እስከ 12000 የሚደርሱ ወታደሮችን ይዞ ወደ አይቤሪያ ግዛት ተሻገረ። ከፊቱ ግን ከእርሱ በብዙ ጥፍ የሚበልጥ የቪስኮት ጦር ነበር። ነገር ግን የቪስኮት መንግስት በውስጣዊ ግጭት የተዳከመ ስለነበር አንዳንድ መኳንንት እርስ በርሳቸው ጸብ ጀመሩ። ንጉሱን መደገፍ አቆሙ። ታዲያ ይህ የውስጥ ክፍፍል ለጣሪቅ ትልቅ እድል ሰጠው። የኋላ ኋላም የጓርሌቴ ጦርነት በቪስኮቶች ንጉስ ሮድሪክና በጣሪቅ ጦር መካከል በጓርሌቴ ቀጠና ተከናወነ። ጦርነቱ አጭር ቢሆንም ውጤቱ ግን የታሪክ አቅጣጫን የቀየረ ነበር። በፍጹም ባልተጠበቀ ሁኔታ የሮድሪክ ጦር ተሸነፈ። ንጉሱም በጦርነቱ ተገደለ። በዚህ ሽንፈት የቪስኮት መንግስት በትንትኑ ሲወጣ በጥቂት ዓመታት ውስጥ ሲቪያ፣ ቶሊዶ፣ ኮርዶባና ሌሎች ታላላቅ ከተሞች በሙስሊሞቹ ቁጥጥር ስር ዋሉ። ለ10 ዓመታት ያህል የአይቤሪያ ባህረ ገብ አብዛኛው ክፍል በሙስሊሙ መንግስት አስተዳደር ስር ሆነ። አካባቢው በቁጥጥር ስር የዋሉት የሰሜን አፍሪካዎቹ ሙስሊሞች ይህን አካባቢ አልአንዳሉስ ብለው ሰየሙት። በዚያን ዘመን ኮርዶባ ከአውሮፓ ታላላቅ ከተሞች አንዷ ስለነበረች ከሌሎች የአውሮፓ ከተሞች በተሻለ ጎዳናዎቿ በመብራት የተንቦጎቦጉ ነበሩ። ቤተ መጻሕፍቶች፣ ሆስፒታሎች፣ ዩኒቨርሲቲዎችና የሳይንስ ማዕከላት ተገንብተው ተጠናቀቁ። በሕክምና፣ በሂሳብ፣ በአስትሮኖሚ፣ በስነ ህንጻና በፍልስፍና የተገኙ ዕውቀቶች ከአንዳሉስ ወደ ቀሪው አውሮፓ ክፍልም ተሻግረው ደረሱ። ይህም በኋላ ለአውሮፓ ህዳሴ መነሻ ከሆኑ ምክንያቶች አንዱ ነው። ነገር ግን በሰሜን ስፔን ትንሽ ቁጥር ያላቸው የክርስቲያን መሪዎች ስለነበሩ አንድ ቀን የጠፋውን ሀገራችንን ማንነት መልሰን ለማስተካከል ቃል ገብተናል ብለው ተማማሉ። የአልአንዳሉስ ኃይል በፍጥነት ቢስፋፋም በሰሜን ስፔን ያሉት አንዳንድ ትንንሽ ክርስቲያን መንግስታት አልጠፉም ነበር። አስቱሪያስ፣ ሊዮን፣ ካስቴል አራጎንና ናቫራ የተባሉ መንግስታት በተራሮች መሃል መንግስታቸውን አጠናክረው ቆዩ። አንድ ቀንም መላው ስፔንን መልሰው በእጃቸው እንደሚያስገቡ በማመን ትግላቸውን ቀጠሉ። በመጨረሻም በ722 ዓመተ ምህረት ኮቫዶንጋ በተባለ ስፍራ የተካሄደው ትንሽ ጦርነት በታሪክ የሪኮንኩስታ መጀመሪያ ጦርነት ሆኖ ተመዘገበ። የአስቱሪያስ መሪ ፒላዮ በቁጥሩ እጅግ በርካታ የነበረውን የሙስሊም ጦር አሸነፈ። ይህ ድል ትንሽ ቢመስልም ለብዙ ትውልዶች ተስፋን የሰጠ ክስተት ሆነ።
ዘመናት የፈጀው ይህ ሪኮንኩስታ የተሰኘው ጦርነት አንድ ጊዜ ወይም የአጭር ዘመን ሳይሆን ከ700 ዓመታት በላይ የዘለቀ የረጅም ዘመን የጦርነት፣ የሰላም ስምምነት፣ የሽርክናና የክህደት ታሪክን ያቀፈ ነበር። አንዳንድ ጊዜ ክርስቲያኖችና ሙስሊሞች እርስ በርስ ተዋግተው በሌላኛው የጦርነት ወቅት ደግሞ ሌላኛው ጠላት ላይ አብረው ይዘምታሉ። ይህ የስፔን ታሪክም ውስብስብ ከሚባሉ ክስተቶች መካከል አንዱ ነበር። በ11ኛው ክፍለ ዘመን ሮድሪጎ ዲያዝ ዲ ቬቫር የተባለ ተዋጊ ዝነኛ የዘመኑ ስፔናዊ ሰው ነበር። ኤልሴድ ብለው የሚጠሩት ይህ ወታደር አንዳንድ ጊዜ ለክርስቲያኖች አንዳንዴ ደግሞ ለሙስሊም ገዢዎች ተዋግቷል። በ1469 የካስቴል ንግስት ኢዛቤላና የአራጎን ንጉስ ፈርዲናንድ ተጋቡ። ይህ ጋብቻ የዘመናዊቷ ስፔን መፈጠር መሰረት ሆነ። ሁለቱ ነገስታት የመጨረሻውን የሙስሊም መንግስት ግራናዳን ከበቡ። ከረጅም ከበባ በኋላም ጥር 2492 የግራዳ ንጉስ ቦአብዴል ተሸንፎ ከተማዋን አሳልፎ ሰጠም። ይህ ሽንፈትም ለ800 ዓመታት ያህል የቆየውን የሙስሊም አስተዳደር በስፔን እንዲያበቃ ያደረገ ነበር። አስደናቂው ነገር ግን ይህ ብቻ አልነበረም። በ1492 በዚሁ ዓመት አንድ ጣሊያናዊ መርከበኛ ወደ ንጉስ ፈርዲናንድና ንግስት ኢዛቤላ ቀረበ። ወደ እስያ ተጉዤ መድረስ እችላለሁ አለ። ንግስቷና ንጉሱ ብቻ ሳይሆኑ ብዙዎቹ አልተማመኑበትም ነበር። ነገር ግን በስተመጨረሻ ተስማምተው ንጉሱና ንግስቷ እድሉን ሰጡት። ይህ ዝነኛ አሳሽ ክሪስቶፈር ኮሎምቦስ ይባላል። ኮሎምበስ ኒና ፔንታና ሳንታ ማሪያ በተሰኙ 3 መርከቦች ጉዞውን አድርጎ ከብዙ ሳምንታት የባህር ጉዞ በኋላ ወርሃ ጥቅምት 1492 የካሪቢያን ደሴቶች ጋር ደረሰም። ከዚህ የክሪስቶፈር ጉዞ በኋላ የስፔን መርከቦች በተከታታይ ወደ አሜሪካ መጓዝ ጀመሩ። እንደ ሄርናን ኮርቴስ እና ፍራንሲስኮ ፔዛሮ ያሉ ወታደራዊ መሪዎች በሜክሲኮና በደቡብ አሜሪካ ታላላቅ ኢምፓየሮችን አሸነፉ። ከዚያም ወርቅ፣ ብርና ሌሎች ሀብቶች በብዛት ወደ ስፔን መጓጓዝ ጀመሩ። በ16ኛው ክፍለ ዘመን ስፔን በአውሮፓ፣ በአሜሪካ፣ በኤሲያና በአፍሪካ ግዛቶች ያላት ታላቅ ኢምፓየር ሆነች። በርካቶችም እንዲህ አሉ፣ በስፔን ኢምፓየር ላይ ፀሐይ ፈጽሞ አትጠልቅም። ምክንያቱም በምድር የተለያዩ አካባቢዎች ላይ ግዛቶች ስለነበሯት በአንድ ቦታ ፀሐይ ስትጠልቅ በሌላ ቦታ ትወጣ ነበረ። እጅግ የታበዩትና ማንም አያሸንፈንም ያሉት ስፔኖች የሌሎች ሀገራት ሀብትን እየዛቁ ብቻ በሀገራቸው ውስጥ አንድም ነገር ሳያከናውኑ በመዝለቃቸው ነገሮች ሲቀያየሩና የገቢ ምንጫቸው ሀገሮች ፈርጠም ብለው እምብኝ ሲሉ ኢኮኖሚያ መንኮታኮት ጀመረም። ከ1492 በኋላ ሀገሪቱን በአንድ ሃይማኖትና መንግስት ስር ለማዋሃድ ጥረት ተጀመረ። ይህም የስፔን ኢንኩዊዚሽን ስፓኒሽ ኢንኩዊዚሽን በመባል የሚታወቀውን የፍርድ ስርዓትን ያስፋፋ ሆነ። የኢንኩዊዚሽኑ ዋና ዓላማ ራሳቸውን ክርስቲያን ብለው የሚገልጹ ሰዎች በእውነት የካቶሊክ እምነትን እየተከተሉ መሆናቸውን መመርመር ነበር። በተለይም ከአይሁድነት ወይም ከእስልምና ወደ ክርስትና የተለወጡ ሰዎችን በብዙ ጥርጣሬ መመልከት ተጀመረ። በዚያን ጊዜ የነበረው ፍዳ ግን የስፔናውያን የስቃይ ዘመን ተብሎ እንዲጠቀስ ምክንያት ሆነ። አንድ ሰው በጎረቤቱ ከተከሰሰ ያለ አንዳች ማረጋገጫ በፖሊስ ሊመረመር ይችላል። ክሱ ግን እውነት መሆን አይጠበቅበትም። ጥርጣሬ ብቻ በቂ ነው። የተከሰሱ ሰዎችም ለአሰቃቂ ሞትና በደል ይዳረጋሉ። በዚህ ብቻ ያላቆመው የስፔናውያን ግፍ በአገሪቱ ይኖሩ የነበሩ ሙስሊሞችና ይሁዶች ሀገሪቱን ለቀው እንዲወጡ አሊያም እምነታቸውን እንዲቀይሩ ተገደዱ። በዚህ የተነሳ ሀገሪቷን ለቆ የወጣው ሕዝብ በርካታ ስለነበረ ኢኮኖሚዋ ተሽመደመደ። ስፔን ከሮማውያን እስከ አንዳሉስ ከዓለም ታላቁ ኢምፓየር እስከ አስከፊ እርስ በርስ ጦርነት ድረስ እጅግ ውስብስብ ጉዞ አድርጋለች። ዛሬ ግን በአውሮፓ ከሚገኙ ታላላቅ ኢኮኖሚዎች፣ በዓለም ታዋቂ የቱሪዝም መዳረሻዎችና በውብ ባህላቸው ከሚታወቁ ሀገሮች መካከል አንዷ ሆናለች። ታሪኳ የሚያስተምረን አንድ ትልቅ ትምህርት አለ። ታላቅ ኃይልና ሀገር መኖር ዘላለማዊ አይደለም፣ ነገር ግን ከታሪክ መማር ዘላለማዊ ዕውቀትን ይሰጣል። የዛሬው የዘና ዓለም ዝግጅታችን በአውሮፓዊቷ ስፔን ላይ ቅኝት ያደረግንበት መሰናዶ ይህን ይመስል ነበረ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም በቪዲዮ ላይ ሐሳብ አስተያየታችሁን በመስጠት ከኛ ጋር ቤተሰብ እንድትሆኑ በአክብሮት ጋበዝኩኝ። በቀጣይ በሌላ ዝግጅት እስክንገናኝ ሰናይ ጊዜ